የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። የጎረጎት ምስስት እንዳልገባ ውሻንኝ ከሆነ እኔ ውሻ እንዴ ውሻን ያለው እውነት ውሻን ያለው በጌታ ወየ ምርጥና አስናኝ ቪዲዮዎች በዛሬው ቪዲዮ እንዲሁም ያልተጠበቁ ክስተቶችን እንመለከታለን። ሰላም ውድ የቻናል ቤተሰቦች እንደምን ቆይታችኋል? ዛሬ እናንተ ፈታ ዘና የሚያደርጉ ቪዲዮዎችን ይዘን በሰዓቱ ቻናሉ አዲስ ከሆናችሁ ሰብስክራይብ ምትራን በተን በመንካት ይሁን ቤተሰብ ፕላስ ይሁን። ሁላችንም ይሄን ቪዲዮ ከመጀመራችን በፊት ላይክ እናደርጋለን። ምችት ይበላችሁ። የተበደረኝን 50 ብር አልመለሰልኝም በማለት በጦር ወቅቶ የገደለው ግለሰብ በእስራት ተቀጣ። በከፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ሕግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግዳያ በከፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት ገደማ የግል ተበዳይ ሟች ማንደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል። የቢጣ ወረዳ ፖሊስ ምርመራ መዝገብና የአቃቢ ሕግ የክስ ዝርዝር እንደሚያመላክተው ተከሳሹ ለሟች ማንደፍሮ ማሪቱ በህይወት በነበረ ወቅት የተበደረውን 50 ብር እንዲመልስለት ይጠይቀዋል። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው በተነሳ ጸብ ምክንያት ተከሳሹ የግል ተበዳይ በያዘው ጦር በግራ በኩል ደረቱን በመውጋት ህይወቱ እንዲያልፍ ማድረጉን የቢጣ ወረዳ ፖሊስ በምርመራው አረጋግጧል። ፖሊስ መዝገቡን በሰውና በህክምና ማስረጃ አስደግፎ መዝገቡን ለአቃቢ ሕግ ክስ እንዲመሰርት መላኩን ማስረድቷል። የዞኑ ፍትህ መምሪያ አቃቢ ሕግ ከፖሊስ የደረሰውን ምርመራ መዝገብ መነሻ በማድረግም ግለሰቡን በኢፌዴሪ ወንጀል ህግ 540 ላይ ጠቅሶ ተራ በሆነ የሰው መግደል ወንጀል ክስ መስርቶበታል። ወገን ሰው አናዘር ሌቭል ገብቷል ነው ማለት ለ50 ብር መገዳደል ጀምሯል። ምን እየተካሄደ ነው ያለው? አረ አገሩን ጻፉልኝ። የት ሀገር ነው 50 ብር ይሄን ያህል ኃይል ያለው? እዚህ ነው ብላችሁ እንዳታስቁኝ እዚህ ነው ብላችሁ አልገባኝም። ግን ይሄ 50 ብር ያሉት የኛው ነው? በአራተው በዶላር እንዳይሆን ወይ በፓውንድ ወይ በዩሮ ነው ይሄ ነገር። ሰላም አባ ሰላም ነው አለን። ወደ ስካይላይት እየሄድኩኝ ነበር እኮ አሪፍ ነው። ሂዳ ማለት እንዴት እንደምሄድ እንድትነግረኝ ብዬ ነው። ሙርት ይዛለ እንዴት እንደምሄድ ማለት ይሄው መኪና አለ በመኪና መሄድ ነው። ኖ እንደዛ ሳይሆን ወዴት እንደምሄድ ማለት ያማል እንዴ ወንድሜ። ስካይላይት አላልከኝም? ወዴት እንደምሄድ ማለት ወደ ስካይላይት ነው የምትሄደው? ወደ ስካይላይት አንተ እየሄድክ ነው። አረ እንደዛ አይደለም። ቤት በኩል አድርጌ ልሂድ። አቅጣጫውን ንገረኝ። ወይኔ ወንድሜ በጣም ይቅርታ አድርግልኝ። እውነቴን ነው። በጣም ይቅርታ። አልገባኝም እኮ አላወቅኩም ነበር እኮ። ንገረኛ። ስካይላይት አላውቀውም። አላውቀውም። ቀርዳለን ጀለስ ራሷ ግራ ተጋብታ ሰው ግራ የምታጋባው ነገር። ወደ ስካይላይት እየሄድኩኝ ነበር እኮ አሪፍ ነው። ሂዳ አንዳንድ ጊዜ ዛግ ሲል አላውቀውም። እንደዚህ አይነት ሰው ነው የሚለከበ። በቃ እኔ አልወድም። በቃ እኔ ጨካኝ ነኝ። አደርገዋለሁ። ምንድነው የምታደርገው? 10 ሚሊዮን ዶላር እንስጥህና እስከዛሬ በህይወት ዘመን የሰራሃትን ነገር ሙሉ እናትና አባት ጋር ቁጭ ብለህ እይ እናልተኝ እኔ በጣም ቆሻሻችሁ ምን ችግር አለው? አባቴ በቀኝ እናቴን በግራ አኖርና ምንም ነገር ሽንት ቤትም ስገባ አባቴ እንዴት ነው ከዛ ብዙ ነገር አለ መቼም የምታሳየው ግን ሰግጥ ምን ልትለው ነው? አባቴ ጎበዝ ነኝ እኔ አልፈራም ነገር አትለው። እናቴ ትሙት ነው። ኧረ እንደው አትለው። እናቴ እንዴት ነው ጠንካራ ነኝ ምን እንደ የሰራ ነገር ነው። ተቀልሎ ይላል ሱሪና ወርቃ ባልኩም ችግር አለው። አሁን ሰው ጋር እኔን አታገናኙኝ። እኔ በምንም አይነት ገንዘብ ቢሆን እሰራለሁ። ምንም ነገር ጨካኝ አይደለም። እኔ በቃረጋው 1.8 ቢሊዮን ብር ሌላ 1.8 ቢሊዮን እናት ቢኖረኝ አሳያለሁ። እንዴ አይነት ነገር እኮ አይደለም። ምንድን አረ እሱ የከፋ ነው። አላደርገውም አይደለም ለፋሚሊ ማለት ነው። ራሴ መልሻለሁ። ከየት ነው ሞራሉ? ከየት ነው? ይሄ ብቻህን አይደለም። የሆነ ልዩ ኃይል አለ ከጀርባ። ኦ ማይ ጋድ ዋው
ይሄንን ነገር ለማድረግ እስኪ ምን ያህል ብር ቢሰጣችሁ ይሄንን ነገር በቃ ወሰናችሁ የምታደርጉት? ከጀርባ ለሚገቡ ለአንዳንድ ፊቸሪንጎች እንግዲህ በጣም ይቅርታ፣ በቃ ምንም ማድረግ አይቻል፣ ካለ መስራት ይሻላል ብዬ ነው ወዳጆች። እዚህ ተፈቀደ ነው በቀን እየጠራው ነው። እዚህ ሰፈር ካቡ ረግጣ ጭነት አውራጫኝ ምናምን እኔ ነኝ። ምን ተሸክመህ የምትሄደው? አሸክመህ ትሄዳለህ እንደ ሌላ እንትን እንደዚህ ሌላ ትችላለሽ። ብቻ ምንም ነገር ነው የምሸከመው። ከብት ነው አይደል የማወርደው? እሺ አሸክመውሽ ትችላለህ ብለህ ይኸው ደዛኝ እኮ ቀስ ብለህ። ኧረ በእናትህ አንተ ወደቅ ያዘው እና ምን እችላለሁ አላልክም እንዴ? ምን ቦስ ይሆንኩ ምንድን ነው ካቡ ምን አይነት ነው? ካቡ እንትን ነው ጠቁማለሁ። ይሄ ካቡ ነው ዘበኛቸው ነው። አኛለ በመቤቴ አረ ይበቃኛል። ለረ ትለዩብኛል። ጀለስ የሰው ዕቃ ይዛ እኮ በቃ አምልጣ ነበር፣ ወድቃ ነበር። አንድ ጊዜ ከታክሲ ልወርድ ስል እኛ የምናወርድ ብለው በመጣሁበት ታክሲ ወደ መጣሁበት ተመልሻለሁ። አንድ ጊዜ የሚገርማችሁ ነገር አፕሊኬሽን ከፕሌይ ስቶር ላይ ላወርድ ስል መጡ እኛን የምናወርደው ብለው በጌታ ወየ አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካንገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ እኔ ሰው መስዬ ነው እንዴ? ኧረ እኔ እኮ ውሻ ነው ያልኩት። ውሻ ነኝ እኮ እኔ ውሻ እንዴ? ውሻ ነው ያልኩት። እውነት ውሻ ነው ውሻ ነኝ እውነት። ይኸው እንካ ውሰደኝ፣ ይኸው እንካ፣ ይኸው ውሰደኝ፣ በእናትህ ወይኔ አሜሪካ አየር ላይ ሰው ውሻ ነኝ ብሎ እስካምን ድረስ ወይኔ በላቸው። ጀለስ አየር ላይ በውሻ ፓስፖርት አሜሪካ ልገባ ማለት ነው። ወይኔ በላቸው። በዚህ አጋጣሚ አሜሪካ መግባት የምትፈልጉ ሰዎች እኔን አናግሩኝ። እኔም ፍላጎቱ አለኝ። ስትሄዱ አብረን እንሄዳለን። ለማኝ ምን ያርግላል? ለመና ተርቤ አልሞትም እንዴ ከምለምነው ነውረኛ በህይወቴ እንደዚህ አይነት ነገር የሚያስጠላኝ። እንዴት ነው ግን ይሄ ነገር በልመና ይሆናል? ብራዘር ስትራቴጂህን ቀየር ማድረግ ነው። በእንደዚህ አይነት መንገድ አይሆንም። ትንሽ ሮማንስ ለመሞከርኝ ጀለስ። ኦ ማይ ጋድ ዋው! አረ ምን አይነት ጫማ ነው እዚህ ጋር? በስመ አብ እግር እንዳውጋ ከዚህ ጋር አንሱት። የማ ጆሮ መቀርቆረ ቀንድ ነው እንዴ? የማ ሰላም ሻክስ ኮርኩርበታ የልጅ መጋኛ አቺ ይሮስተዋለሁ እላችሁ። የምር ግን ጫማው የቀንድ ማንኪያ እኮ ነው ይመስለው። አረ ምን አይነት ጫማ ነው እዚህ ጋር? በስመ አብ እግር እንዳውጋ ከዚህ ጋር አንሱት። ለመጀመሪያ ጊዜ እግር ላይ የሚደረግ ቀንድ አየሁ። ዋው! ኦ ማይ ጋድ ዋው! እሺ ተመላላሽ ሰራተኛ ደላላ እኮ ነው። አንተ ነህ? እኔ ነኝ። ቤት ሰራተኛ። ምን ትችላለሽ? እኔ ማልችለው የለም። ህንድ ቻፓቲ፣ የሳውዝ አፍሪካ ብቲ ያለ ሽንኩርት ወጥ መስራት ትችላለሽ? እችላለሁ፣ በመላጣው ማለት ነው። ያለ ዘይትስ? መላጣ ብሮ እችላለሁ። እነሱ እንዴ ከሆነ ያለ ደሞዝስ? ያለ ደሞዝ መስራትስ? ቴስታ ማለት ነበረ እንዴ ስለሌለኝ እኮ ነው። የኑሮ ውድነት ከቀጠለ ከዚህ የባሰ ነገር እንደምንሰማ ምንም ጥያቄ የለው። ሽሮ በመላጣው ይሁን ላይፍን መሰከስ ነው። በቀኝ ስመጣብ በግራ ያለ ደሞዙስ ብራዘር ምንድነው? የጽድቅ ስራ ነው? ቻሪቲ ነው? ለየመጣ እኮ ነው። በእናትህ ነፍሰ በላው መጣ። ምን ይሻለናል? ምን ይሻላል? የሞተን እናስመስል እንዴ? ይሻላል እንደዛ። ታይገለን የሞተን እናስመስል። እሺ ቦታው ላይ ሲደርስ ልጆቹ ሞተዋል። እርግጠኛ ነህ ራሳቸው ናቸው? አዎ ፎቶ ላይ ያዩዋቸውን ይመስላሉ። መልካቸውን ግለጽልኝ እስቲ እንዳንበላ። አንደኛው የአሻሮ ቁሊት ይመስላሉ። አንደኛው ደግሞ የሆነ ቁልቋል አይነት ነገር ነው።
የምትለው ሊገባኝ አልቻለም። እስቲ የአንዱን ልጅ መልክ ብቻ ንገረኝ በደንብ። ይኸውልህ አለቃ ምን አይነት ሰው መሰለህ? የሆነ ችግር ፊት ታውቃለህ? ካውሬ መለስ ያለ ስለንተ እኮ ነው የሚያወራው። ኧረ ስለንተ ነው አንተ። አዎ ማንም ሰው ሊቀርበው የማይፈልገው አይነት ሰው አሁን የሚያወራው ስለንተ ነው የሚያወራው። ራስህን አታውቀውም እንዳንተ። ኧረ ይኸው እየገለጸ ነው ስሙ። እስኪ በደንብ ስማው። ሙሉ እኮ አንተን እኮ ነው የገለጸው። ችግር ፊት ምናምን አለ እኮ። ማነው ችግር ፊት ከኔና ካንተ? ስለንተ አለ ያወራ። ማነው በችግር ይጠበሰው ከኔና ካንተ? የብብቱ ሽታማ ይወራ። እንደውም ስገምት እሱ ሳይሆን አይቀርም የደፋቸው። ያው ብብት ምናምን አለ። የማን ብብት እንዴ? ስም መጥራት ነው ፍላጎት ማለት ነው። ህዝብ አንዴ ባንተ ብብት ያለቀው አንተ ሰውዬ ነህ። እየተከራከርከኝ ነው እንዴ? አንተ ራስህን አታውቀውም እንዴ? ስም መጥራት ነው የቀረው ልጁ። አንተ ነው የገደለው። እና እናገር ከፈለክ ነው ና ና አንተ ይቆ ወንድሜ ስለማን ነው ያለው? ይወራይ ነበር ስለማን? አትንተባተብ። ስለማን ነው ስታወራይ ነበረው? አንተ በህይወት አለ እንዴ? ፍሪምበል ግን ስለማን ነው ያወራው? አንተ ነው ሌላ ማን ይሆናል? ስላንተ ነው አንተ ምን አለ አንተ ነህ ተብለህ ራሱ ከሞት ብታመልጥማ እና አንተ ስልት እየጎረጎት ልጅ ውስጥ እንዳሸባ የዛሬ ቪዲዮ ይሄንን ይመስል ነበር። በቀጣይ ባሪፍና በምርጥ ቪዲዮዎች እስከምንገናኝ ይኸው እዚህ ጋር ከደረሳችሁ ደግሞ ሰብስክራይብ አድርጉኝ። 1 ሰከንድ ላይክም ጨምሩበት ቤተሰብ ፕላስ። በቀጣይ ባሪፍ ቪዲዮዎች እስከምንገናኝ ሰላም ከእናንተ ጋር ይሁን።